ሰላም ሰላም እንዴት ናችሁ? ሰላም ብያለሁ በያላችሁበት። እስቲ ዛሬ ደግሞ እንደተለመደው ስለ ባህላችን በደንብ እንወያይ እናውራ ብዬ መጥቻለሁኝ። ስለ አንዳንድ በጣም በባህላችን በብዛት የምናያቸው ግን እንደ ባህል ደግሞ ጥሩ ያልሆኑ ባህሎች አሉና እንደ መዋሸት፣ መስረቅ፣ ስለ ሌላ ሰው መጥፎ ማሰብ ወይም ደግሞ መቅናት፣ ምቀኝነት፣ እንደዚህ የሰዓት አከባበር ባህላችንን የተለያዩ አሉ። ባህላችን ላይ በጣም በመጥፎ ሁኔታ የምንተገብራቸውና እነሱ ላይ ሀሳብ ትንሽ ለማለት ዛሬ ደግሞ መጥቻለሁኝ። ሁሉም ላይ ዛሬ እንግዲህ ላልጨርሳቸው እችላለሁኝ፣ ግን በተለይ ስለ መዋሸትና ስለ ምቀኝነት ትንሽ ለማለት እፈልጋለሁኝ። እነዚህ መጥፎ የሚባሉ ስለ ሰዎች የምናደርጋቸው ነገሮች ሌላ ዓለም ላይ እንደዛ ያደርጋሉ ብላችሁ ታስባላችሁ? እንግዲህ ከኢትዮጵያ ውጭ ብዙ ቦታ ያያችሁ ሰዎች እንግዲህ ያጋጥሟችሁ ይሆናል፣ ወይም ደግሞ ትዝብቱ ይኖራል። ግን ከኢትዮጵያ ውስጥ ያልወጣችሁ ትንሽ ኤክስፖዠር ወይም ደግሞ ሌላ ዓለም ላይ ያለው ሰው ልክ ኢትዮጵያውያን እንደምንዋሸው የሚሰርቅ ሰው አለ እንደሚሰርቀው፣ ወይም ደግሞ ሌላ ሰውን እንደምንተርበው፣ ሌላ ሰው ማንቋሸሽ፣ ምቀኝነት የሚባሉ እነዚህ መጥፎ የሆኑ ባህሎች ምን ያህል ሌላ ዓለም ላይ እኛ ሀገር እንዳለ ምን ያህል ይኖራል ብላችሁ ታስባላችሁ? እዚህ ጋር ጥያቄ እንድትጠይቁ ለራሳችሁ እንደ አጠቃላይ እውቀት ሌላ ዓለምም እንደዛ ነው በዛ ደረጃ ነው ብላችሁ ታስባላችሁ? ይሄን ትልቅ ጥያቄ መጠየቅ ፈልጋለሁና እኔ ከኢትዮጵያ ከመውጣቴ በፊት ልክ ሌላ ዓለም ላይ ያለው ሰው ኢትዮጵያውያን እንደምንዋሸው እንደምንሰርቅ፣ ያው ሁሉም ይሰርቃል ማለት አይደለም። መስረቅ ግን ኖርማል፣ ብዙ ሰው ሲሰርቅ እናያለን። አንድ ሰው የሌላ አንድ ሰርቆ ሲሄድ እናያለን። እና መስረቅ ያለው የመስረቅ ባህል፣ የመዋሸት፣ ሌላ ሰው ማንቋሸሽ፣ መሳደብ፣ ምቀኝነት፣ ስለሌላ ሰው መጥፎ ነገር መመኘት፣ ኢቭን ጓደኛችን ሆኖ እነዚህ ኮመን ናቸው አሉ ኢትዮጵያ ውስጥ። ያው እንግዲህ ኢትዮጵያ በሁሉም ነገር አንደኛ ናት፣ ወይም ደግሞ እኛ ብቻ ነን እንደዛ የምናደርገው ብዬ አይደለም እያልኩኝ ያለው። ግን ሌላ ዓለም ስታስቡት በምን ያህል ደረጃ ኢትዮጵያ በምናደርጋቸው ነገሮች፣ መጥፎ ነገሮች በምን ያህል ደረጃ ያሉ ይመስላችኋል? ሌላ ዓለም ላይ ማለት ነው። ይሄ ትልቅ ጥያቄ እንድጠይቅ እፈልጋለሁ። እያንዳንዳችን ውጭ ሀገር ኤክስፖዝ ሊሆን ወይም ደግሞ ውጭ ሀገር ያየንና ሌላ ዓለም ህዝብ ባህል ያየን ማወዳደር እንችላለን። ምን ያህል እነሱ ፕራክቲስ ያደርጋሉ እንደዚህ አይነት መጥፎ ነገሮች ብለን መጠየቅ እንችላለን። ግን የውጭ ሀገር እድል ያልገጠመን ሰዎች ደግሞ እስቲ እንገምት፣ በምን ያህል ደረጃ ያለ ይመስላቸዋል? ልክ እኛ ኢትዮጵያውያን በምናደርገው ነገር ሌቨል ያለ ይመስላቸዋል? እንግዲህ ይህን ብሬንስቶርም አድርጉ፣ ራሳችሁን ጠይቁና ምን ያህል ከሌላ ዓለም እንደምንለይ የራሴን ደግሞ ሪፍሌክሽን ወይም ደግሞ እኔ ኤክስፖዝ ሆኜ ካየሁት ነገር ደግሞ መናገር ፈልጋለሁ። በተለይ አሁን ፊንላንድ ላይ ያለው ሰው ከኢትዮጵያውያን ያለን ባህል ሳነጻጽረው፣ ያለኝ ኤክስፖዠር ማለት ነው፣ ሳነጻጽረው በምን ያህል ደረጃ ነን እንደዛ አይነት ባህል ያለን ብዬ ሳወዳድረው ማለት ነው። በጣም በቃ ይሄ መዋሸት፣ መስረቅ፣ ሌላ ሰው ላይ መጥፎ ነገር ማሰብ ወይም ደግሞ ምቀኝነት የሚባል ነገር ኦልሞስት በጣም የለም ማለት ይቻላል። በተለይ ለምሳሌ ፊንላንድ ስንወስድ ማለት ነው። ያደጉ አገሮችም ላይ ስንሄድ በተመሳሳይ በጣም በጥቂቱ ነው። እንግዲህ ማይዋሽበት አገር አለ ብዬ አላስብም። ግን ምንድነው እነዚህ ጎጂ የሆኑ ባህሎች በጣም በቃ ሬርሊ ናቸው የምታገኟቸው። አንድ ሰው ለመዋሸት በቃ ብዙ ነገር እንዲዋሽ የሚያስገድዱት ነገሮች ተፈጥረው መሆን አለበት። እኛ ግን ለምሳሌ ስራችን ላይ ሊሆን ይችላል፣ ወይም ፋሚሊያችን ላይ ሊሆን ይችላል፣ ወይም ደግሞ አብረን ከሚኖር ጓደኛችን ራሱ በቀላሉ ልንዋሸው እንችላለን። ምንዋሸው ግን ምንድነው ልንጎዳው አስበን ላይሆን ይችላል። ግን ጀስት
እንደዚህ ብለው ችግር የለውም ብዬ በቀላሉ ልዋሽ እችላለሁኝ። ያ ምን ያህል ባህላችን ላይ አለ ብላችሁ ከጠየቃችሁ በቀላሉ ነው እናደርገው። ለጓደኛችን ኢቨን ባልና ሚስቱ ነው ራሱ በቀላሉ ሚስቴ እንደዚህ ብላት ምንም ችግር የለውም በሚል ቀለል አድርገን ነው የምናደርገው። ቀለል አድርገን ነው ሀሳባችን የምንገልጸው፣ ውሸትም ሆኖ ማለት ነው። ሌላ ዓለም ካያችሁ ያልሆነ ነገር አያወሩም፣ ወይም ደግሞ ያልተደረገ ነገር የሌለ ነገር ፈጥረው ለማሳመን ብለው ወይም ደግሞ ችግር የለውም እኮ ይሄን ቀለል አድርጌ በዋሽ ምንም ጥሩ ነገር ባይሆንም ምንም ችግር የለውም ብሎ አያረጉ። በቃ የሌለ ነገር የለም፣ ያልሆነ ነገር አልሆነም። በአብዛኛው እንደ ባህል ስታዩት ይሄ መዋሸት የሚባል በቃ አይታወቅም ማለት እችላለሁ። ለምሳሌ እዚህ የሀገር ፊንላንድ ሰዎች በቀላል አይዋሹም። ሲጀመር እንዲዋሹ የሚያስገድዳቸው ካልቸርም የላቸው፣ ለመዋሸትም ዝግጁ አይደሉም። ግን ሰዎቹ ሲዋሹ አታዩ። በቃ እኛ ኢትዮጵያውያን ቀለል አድርገን እንደምናደርገው ማለት ነው። አታዩዋቸውም እንደዛ ሲያደርጉና ስጠይቅ ምንድነው ከምንድነው እንደዛ ሊሆኑ የቻሉ ብዬ ስጠይቅ ባህላቸው ነው። በቃ ማለት የሌለ ነገር ፈጥረው ማውራት ባህላቸው አይደለም ማለት ነው። እኔ ግን ለምሳሌ እናቴ የት ዋልክ ብትለኝ ከጓደኛ ጋር ወይም ኳስ ስጮች ብዬ ቢሆን ለምሳሌ እዛ ጋር ሄጄ ሳጠናው እያለሁ ብዬ ብነግራት በቃ ቀለል አድርጌ ለሷ ሸወድኳት፣ አለቀ። በቃ በዛ ያልቃል። ግን ምን ያህል ነው እንደዚህ አይነት ውሸቶች ፕራክቲስ እያደረግን ኤቭሪ ህይወታችን ላይ የምንሰራው ስራ ላይ መዋሸት ኖርማል እናደርገዋለን። በቃ ቀለል አድርገን ነው የምንናገረው። አለቃዬ ለምሳሌ ዛሬ ይሄን ነገር ሰርተዋል ካለኝ ትንሽ ነገር ሰርቼ ይሄን ነገር እኮ አድርጌያለሁ እለዋለሁ። እሱ እኔን እንዳልሰራሁት ፕሩፍ አድርጎ የሚቀጣኝ እንደማይቀጣኝ ካወቅኩኝ በዋሽ ምንም ችግር የለው። ካልቸራችን እንደዛ ነው፣ ባህላችን እንደዛ ነው። እና ለምን እንደዛ ሆን ብዬ ሳስብ በቃ አክሴፕት ያደረግነው የተቀበልነው ባህል ነው። እንግዲህ የመዋሸት ባህል ማለት ነው። ትንሽ የመዋሸት የጀመረ ትልቅ ነገርም ልንዋሽ ስለምንችል ሁሉም ባህል ከትንሽ ወደ ትልቅ እያደገ ነው። ትንሽ መዋሸት ኢትስ ኦኬ ብለን ልንቀበለው አንችልም። ምክንያቱም አትሳም ፖይንት ትልቅ ሆነ ይመጣል ውሸት ማለት ነው። እንዋሻለን። ሌላ ዓለም ላይ ብትሄዱ ውሸት በጣም በቃ በትንሹ ሰው የሚዋሽ ሰው ሊኖር ይችላል፣ ግን በአብዛኛው እንደ ባህል ግን አይዋሹም። በተለይ ያደጉ ሀገሮች ማለት ነው። አንድ ነገር ነው። ሌላ ይሄ ምቀኝነት የሚባል ነው። ምቀኝነት ጓደኛ የሆነው ራሱ በጣም የሚወደው ቤስት ጓደኛ የሆነው እሱ የሆነ ነገር ሲያደርግና ከኔ የተሻለ ነገር እያገኘ ካየሁት የሆነ ኔጌቲቭ ፊሊንግ ወይም ደግሞ እንደዛ በመሆኑ የሆነ እኔም እንደዛ ሳልሆን እሱ እንደዛ ሆነ ብዬ የሆነ የሚሰማኝ ስሜት አለ። እንግዲህ ሁሉም ሰው እንደዛ ይሰማዋል ማለት አይደለም፣ ግን አብዛኛው ኢትዮጵያ ውስጥ ስናየው እንደዚህ አይነት ፊሊንግ አለው በጣም ከሚወደው ጓደኛው ወይም ደግሞ የሚወደው ሰው ጋር ራሱ ማለት ነው። ለምን እንደዛ ሆነን ወይም ደግሞ ሌላ ዓለም ልክ እንደዛ ምቀኝነት አለ ወይ? ወይም ደግሞ ጓደኛ ወይም ደግሞ የቅርብ ዘመድህ ሲሳካለት ጥሩ ነገር ሲያገኝ በመቅናት ምቀኝነት ማሰብ ወይም ደግሞ መቅናትም ሊሆን ይችላል አለ ወይ ብላችሁ ብታዩ እንግዲህ ከኢትዮጵያ ውጭ ያላችሁ ሰዎች እየኖራችሁበት ያላችሁ ኢንቫይሮንመንት እዩትና እንደዛ እኛ ኢትዮጵያውያን ለሌላ ሰው ሲሳካለት ወይም ሲያልፍለት ምናምን ምንቀናው ነገር አላቸው ወይ ብላችሁ ጠይቁ። እኔ እስካሁን ያየኋቸው ሀገሮች አውሮፓ ውስጥ አንድ ሰው ሌላ ሰው ሲሳካለት ወይም ደግሞ የተሻለው ተውትና ጓደኛ ሆኖ ምንም ጓደኛ ያልሆነ ምንም አይቀራረበው ሰው ራሱ ሲሳካለት ወይም የተሻለ ነገር ሲያገኝ እኔ እንደሱ ለምን አልሆንኩም ብሎ ቅር የሚለው ሰው የለም። ሆነስትሊ አብዛኛው ያየኋቸው ሰዎች ነው መላችሁ። በቃ ማለት ስለ ሌላ ሰው ሳክሰስ ወይም ደግሞ ጥሩ ነገር ማግኘት ቅር የሚለው ነገር የለም ማንም ሰው። ግን ኢትዮጵያውያን ግን እንደ ባህል ምን አለ እኛም ካለፈልን ወይም ደግሞ እኛ ጥሩ ነገር ካላገኘና ሌላ ሰው ጥሩ ነገር እያገኘ ከሄደ እኛ ባለማግኘታችን የሚሰማን የበታችነት ወይም ደግሞ እንትን አለ ምንድነው የሚባለው
ቅር ይለናል። በቃ ሰው ስለተሳካለት ብቻ ማለት ነው። ይሄ ከምን እንደዛ ሆነ ብዬ ሳስበው ባህላችን ነው። በውድድር በቃ መፎካከር ነው። ነገሮችን በፉክክር ነው የምናስበው እንጂ አንድ ሰው ስለተሳካለት ያ ሰው ሲሳካለት ለእኛም ፖዘቲቭ ነገር ይዞ እንደሚመጣ አይደለም ኖርማል እየተነገረን የምናድገው። ሁሌ ፉክክር አለ። በቃ ኤኒቲንግ ስናደርግ በውድድር ነው የምናስበው እንጂ የብቻችን የግላችን ህይወት የራሴ ህይወት ራሴን ብቻ ላስተካክለውም ላጠፋውም እንደምችል አላስብም። ሁሌ አራውንድም ያለው ወይም ደግሞ አጠገቤ ያለ ሰው ነው በቃ እኔን ሰው ከሆንኩኝም ሰው የሚያደርገኝ መጥፎ ከሆንኩም መጥፎ የሚያደርገኝ ብዬ ማስበው። ያ ነገር ምን ፈጠረብን መሰላችሁ? ኮምፒቲሽን ይፈጥራል። ይሄ ፉክክር ይፈጠራልና በጣም ወደው በጣም ጓደኛ ወይም ቤተሰብ ሆኖ ራሱ ጥሩ ነገር ሲያገኝ እኔ ጥሩ ሳላገኝ እሱ እንደዚህ ሆነ ይሄ እንደዚህ መሆን የለበትም እኔ በኋላ ላይ ወጥቶ ወይም ደግሞ የሆነ ነገር ሊለኝ ነው ወይም ደግሞ የበታችነት ሊሰማኝ እኮ ነው ሰው እሱ እንደዛ ሆኖማ ዝም ብዬ እንደዚህ መሆን የለብኝ። በቃ ምቀኝነት ይመጣል ማለት ነው። ይሄ ቀላል አይደለም፣ ቀላል ባህል አይደለም። በጣም ሳናስበው እርስ በርስ ጥሩ ነገር እንዳንመኝ ወይም ደግሞ አንድ ሰው ሲያልፍለት ከማገዝ ይልቅ ወደኋላ ለመጎተት የምንሄድበት ርቀት ይኖራል ማለት ነው። ለምን ብቻችን አንሳክሰስፉል መሆን ወይም ደግሞ ብቻችን ወደኋላ ቀርተን ሌላ ሰው እያለፈለት ከሆነ ጥሩ ስሜት ስለማይሰጠን ያ ሰውዬ በተቻለ መጠን ወደኋላ ልንጎተው እንሞክራለን ማለት ነው። ይሄም ያደግንበት ባህል ነው። ሳናቀው እነዚህ አይነት ሳናቀው የምናሳድገው ባህል አለ። በቃ ሳናቀው ከኤንቫይሮንመንት እየመጣ እኛ እንደዛ አይነት ሰዎች እንድንሆን የሚያደርገን ማለት ነው። ምቀኝነት፣ መዋሸት፣ እነዚህ መጥፎ የሚባሉ ነገሮች እኔ ሌላ ዓለም ላይ ሳያቸው ኦልሞስት በጣም በጥቂቱ ናቸው የምታገኟቸው ካሉ ማለት ነው። እና ይሄ ነገር ምን ያደርገናል መሰላችሁ? ኔጌቲቭ ኢነርጂ ይበዛል ማህበረሰቡ ላይ። ይሄ በቃ መጥፎ ነገር ነው ሁሌ ጭንቅላታችን ላይ የሚበዛው ማለት ነው። ፖዘቲቭ የሆኑ ነገሮች እንደ ባህል አይኖረንም ማለት። ስለዚህ እንቸገራለን ለማድረግ እንጠለፋለን፣ እርስ በርስ እንጠላለፋለን ማለት። ማህበረሰቡ በምንድነው በኔጌቲቭ ኢነርጂ ብቻ የተሞላ ከሆነ አንዱን በመጥፎ ነገር የሚታይበት ኤንቫይሮንመንት ስለሚኖር ማለት ነው። በሌላ በሃይማኖት በምናምን እንግዲህ የምታምኑ ሰዎችም ሞር ዲፕ ሃይማኖት የምታውቁ ሰዎችም የሳታኒክ ወይም ደግሞ የሰይጣን ስራ የምንለው ማለት ነው። ሰይጣን የምናመጣው እንግዲህ እኛ በምናስበው መጥፎ ነገር ስለሚሆን በሃይማኖትም ካያችሁት መጥፎ ነገሩን ኢትዮጵያ ውስጥ በቀላሉ መፍጠር ይቻላል። ሌላ ዓለም ካለ እንግዲህ አሁን አብዛኛው ኢትዮጵያ የሚለው ምንድነው? ውጭ ዓለም ብዙ ኃጢአት ይሰራል፣ ብዙ መጥፎ ነገር አለ ምናምን። በሃይማኖት ደረጃ ካያችሁት በጣም ነው የምንኮንናቸው አይደለ? ሌላ ዓለም ላይ ያሉ ሰዎች ግን የመንፈሳዊ ህይወታቸው ብታዩት እነዚህ በጣም መጥፎ ብለን የምናስቀምጣቸው መስረቅ፣ ለሌላ ሰው መጥፎ ነገር ማሰብ ምናምን ብለን ብዙ መጥፎ ብለን የምናስቀምጣቸው በሃይማኖት ማይፈቀዱ ራሱ እነሱ ሲያደርጓቸው አታዩ። ከነሱ በላይ በጣም በስንት እጥፍ ኢትዮጵያውያን ስናደርጋቸው ነው የምንታየው። ግን እኛ ደግሞ ስፒሪቹዋል ወይም ደግሞ ሃይማኖተኞች ነን ወይም ደግሞ መንፈሳዊ ብንለው ይሻላል። መንፈሳዊያን በጣም ብለን እናምናለን፣ ግን አይደለም። እውነታው ሌላ ነው። እነሱ እነዚህ መጥፎ የሚባሉ ትንሽ የጠቀስኳቸው ነገሮች በብዛት ፕራክቲስ አያደርጓቸውም። ስለዚህ ከሰይጣን ራቅ ያሉ ናቸው። በሃይማኖት ብንወስደው ማለት ነው። በሳይንስ ብትወስዱት እንደዚሁ ስፒሪቹዋል ሜንታሊቲ ማለት ከመጥፎ ነገሮች የራቀ ሰው ማለት ነው። ሃይማኖት ባይኖሩ በተለይ ከኢትዮጵያ ወጣ ብላችሁ ሌላ ዓለም የሌላ ህዝቦች ባህልና መስተጋበርና አስተሳሰብ ያያችሁ ሰዎች አወዳድሩት እስቲ። ከኛ ኢትዮጵያውያን ከምንኖርበት አስተሳሰብ አወዳድሩት። ማን ነው እስቲ መጥፎ ነገር ለማድረግ የቀረበ ብላችሁ ጠይቁ። እኔ አየሁኝ፣ አየሁት። በቃ ሰዎችን መመርመር ጀመርኩኝ። ከተለያየ ዓለም የመጡ ሰዎች ከኤዥያ፣ ከተለያዩ ሀገሮች፣ ከአውሮፓ ከተለያዩ ሀገሮች የመጡ ሰዎች አብረውኝ ተማሩ። አብረን ብዙ እንትን ለማየት ሞከረ እና ስመረምራቸው ጭንቅላታቸው ወደ ኔጌቲቭ ወደ መጥፎ ማሰብ በጣም የቀረብን ኢትዮጵያውያንን ማለት ነው። እኔ ራሴ ከመጥፎ ነገር ራቅ ማለት የምፈልግ ሰው ራሱ
ከነሱ ጋር ራሴን ስመዝነው ሁሌ ኔጌቲቭ ማስበው ነው ያገኘሁት ለራሴ ከሌላ በጣም ሃይማኖት ራሱ የሌላቸው የሚባሉ ሰዎች ማለት ወይ ሀገሮች ኢቭን ኖት ካደጉ ሀገሮች ጋር አይደለም እያወዳደርኩኝ ያለሁኝ እነዚህ ኤዥያንስ ራሱ መካከለኛ እድገት ላይ ያሉ ሀገሮች ራሱ ብታወዳድሩ ራሳችሁ ወይም ራሳችን ኢትዮጵያውያን ብናወዳድር በቃ በኔጌቲቭ ሜንታሊቲ የተሞላና ኔጌቲቭ ሜንታሊቲ ደግሞ ሌላ አይደለም ሳታኒክ አስተሳሰብ ወይም ደግሞ ሰይጣናዊ የሆነ ሐሳብ የሚባል በሃይማኖት ነው ወይም በሳይንስም ከወሰዳችሁ ኔጌቲቭ ሜንታሊቲ ስለ ሰዎች የሚኖረን አስተሳሰብ በጣም በኔጌቲቭ የተሞላ ነው። ይህ ሁሌ አንድ ሰው ወደፊት እንዳይራመድ ሁሌ ጎታችንን ማለት ነው። ምክንያቱም እኔ ማስበው ማድረግ የምፈልገው ነገር እንዳላረግ የሚጎትተኝ ኢንቫይሮንመንት አለ ማለት ነው፣ ወይም ደግሞ ማህበረሰብ አለ ማለት ነው። ሶ ማድረግ አንችልም። ከባድ ነው እንደዚህ አይነት ባህል ይዘን ማለት ነው። ሶ ጠይቁ። በተለይ ውጭ ያላችሁ ሰዎች መርምሩት። አጠገባችሁ ካሉ ከሌላ ዓለም የመጡ ሰዎች በተለይ ያደጉ ሀገሮች ላይ ያለው ባህል ስታዩት ምንም ወደኋላ የሚጎትት ኔጌቲቭ ኢነርጂ ከባህሉ የሚደርስባቸው ጫና በጣም ትንሽ ነው። ሙሉ ለሙሉ የለም ማለት አንችልም፣ ትንሽ ነው ግን ማለት ነው። ይህን ለማለት ነው ዛሬ እንግዲህ ላይቭ የገባሁት። ሌላ ቀን ደግሞ ሰፋ ባለ አንዳንድ ሀሳቦችን እየጠቃቀስን ለማውራት እንሞክራለን። በሚቀጥለው እስከምንገናኝ ባላችሁበት ሰላም ብያለሁ።